ብልጽግና የሚረጋገጠው ያለን ትልቁ ሀብት ሰዋችን ነው። 130 ሚሊዮን ህዝብ ያላት ሀገር ናት። ይሄ ህዝብ ሲሰበሰብ ጉልበቱን፣ ሀብቱን፣ ዕውቀቱን ሲደምር በጣም በርካታ ችግሮች መፍታት ይችላል። ለምሳሌ ባለፉት 5-6 ዓመታት በሀገር ደረጃ 35000 መዋዕለ ህጻናት ተገንብተዋል። 35000 መዋዕለ ህጻናት መንግስት አቅጄ ልስራ ቢል የኢትዮጵያ መንግስት አይደለም የአፍሪካ መንግስታት አቅደን እንስራ ቢሉ ለአመታት ጊዜ ይፈጅባቸዋል። 35000 ተማሪ አይደለም 35000 ትምህርት ቤት ተገነባው። በዚህ ውስጥ ከ4 ሚሊዮን በላይ ህፃናት ዛሬ በሀገር ደረጃ በመዋዕለ ህጻናት ታቅፈው ትምህርት ይማራሉ። ከዚህ ቀደም መዋዕለ ህጻናት የማያውቁ ቀደም አንደኛ ደረጃ ትምህርት ቤት ውስጥ ገብተው ታሪካቸውን፣ ባህላቸውን ተወሰነ ደረጃ ደግሞ ቤዚክ የሚባሉ የትምህርት ስርዓት አብሮ መዋልን ይማራሉ። ይሄ በጣም ትልቅ ድል ነው። በመዋዕለ ህጻናት ላይ የሚገነባ ማንኛውም ስራ ውሎ አድሮ ፍሬ ያፈራል። ከዚህ ቀደም የነበሩት መሰራታችን ግን የሚያተኩረው አንደኛ ደረጃ ላይ ነው። አንደኛ ደረጃ ሲመጡ ከገጠር የመጡ ልጆች ምንም ነገር ሳይገባቸው ስለሚቀላቀሉ ብዙዎች ተመልሰው ይበተናሉ። መዋዕለ ህጻናት ላይ በየመንደራቸው ቋንቋ፣ አብሮ መዋልን፣ አብሮ መስራት፣ መጣላት፣ መታረቅን እየተማሩ ያደጉ ልጆች፣ ማህበራዊ ትስስር የፈጠሩ ልጆች አንደኛ ደረጃ ሲገቡ ድሮፕ አውት ወይም አቋርጦ የመውጣት ሬቱ በጣም ይቀንሳል። ልጅ የሚሰራው እስከ 10 ዓመት ነው። እስከ 10 ዓመት የሰጠነው ማንኛውም ዕውቀት ነው በኋላ በተለያየ መንገድ በቋንቋ እያማረ በተለያየ መንገድ የሚገለጠው እንጂ የሚገነባበት እድሜ እስከ 10 ያለው ነው። ከዚህ ውስጥ እስከ 7 ያለው ወይም አብዛኛው ፐርሰንት በመዋዕለ ህጻናት ውስጥ የሚሸፈን ይሆናል። ያንን ጊዜ ሚስ ማድረግ የለብንም ብለን ነው የምንሰራው።